ሰላም ጤና ይስጥልኝ እንደምን አላችሁ? ዛሬ እንግዲህ ስለ ዲጂታል አይዲ ትንሽ ምንድነው ዲጂታል አይዲ ምንድነው ብሎ ግራ ለምትጋቡ ሰዎች ስለ ዲጂታል አይዲ ትንሽ አይዲያውን ልሰጣችሁ ነውና እንግዲህ 2020 ላይ እንዳየነው ከኮቪድ በኋላ ይህንን ሙከራ አድርገውብናል። ዲጂታል አይዲ ምን እንደሆነ ለሙከራ ጀምረውታል። ነገር ግን ዋናው ዲጂታል አይዲ ምንድነው? ሰርቪሊየንስ ወይም ደግሞ ኮንትሮሊንግ ነው። ኮንትሮሊንግ ሲስተም ማለት ለምሳሌ የሶሻል ሚዲያ ስንጠቀም ዲጂታል ራይትስ የሚባል ኮንሰንት አለ። በጣም ብዙዎቻችን እሱን አናነብም። ያ ማለት ምን ማለት ነው? የእኛን ኮንሰንታችንን ሰጥተነዋል ማለት ነው። ለምሳሌ ኤክስ ሊሆን ይችላል፣ ፌስቡክ ሊሆን ይችላል፣ ቲክቶክ ሊሆን ይችላል። ያ ዲጂታል ራይትስ አለ። የዛ ካምፓኒ የሚያስፈርም ሙሉ የእኛን ኢንፎርሜሽን እንደሚጠቀም ፈርመን ነው አውቶራይዝ ስናደርግ ያን እንሰጣለን ማለት ነው። ኮንሰንታችን። ዲጂታል አይዲ ምንድን ነው? ዲጂታል አይዲ ማለት የፊንገር ፕሪንታችን ወይም ደግሞ ፉት ፕሪንት ወይም ደግሞ አይሪስ ላይ ያለ የአይናችን ውስጥ ያለ የእኛን አሻራ የሚገልጽ ያንን አሻራ አሳልፈን መስጠት ማለት ነው ሶሻል ሚዲያ። ይሄ ማለት ምን ማለት ነው? በአጠቃላይ አይን ማለት የጊዜ የሰዓትን ሚና የሚጫወት ሲሆን ይሄ ደግሞ አፍንጫችን ደግሞ ምንድነው? ሴንሰር ማከለ ሴንሰሪ። አሁን ለምሳሌ አንድ ነገር ሴንሰር አለው ስንል ሴንስ የሚያደርግ ፓርት አለው ነውና ያ የአፍንጫችን ያንን ሴንስ የሚያደርገው እንደገና አይምሮአችን ደግሞ ይሄ ነገሮችን ፕሮጀክት የሚያደርግ አዘ ፕሮጀክተር። አሁን ለምሳሌ አንድ ኳስ የሚታይበት ቦታ ላይ ፕሮጀክሽን ካለ ያ የሚወጣበት ኤሪያ ያ ፕሮጀክሽን ይባላል አይምሮአችን። ሌላው ደግሞ ስፓይናል ኮርዳችን ጀርባችን ያለው ስፓይን ኮርድ ደግሞ እንደ አንቴና። ለምሳሌ አንድ የድሮ ቲቪዎችን ካያችሁ ሌትስ ሴይ መኪና ላይ ካያችሁ መኪኖች ውስጣቸው ሌላ ኢንተርሚተንት የሆነ ዲቫይስ ወይም ደግሞ ቺፕ ስለሌለ አንቴና አላቸው ብዙ ጊዜ ከኋላ መኪናዎች ላይ እና ያ ስፓይናል ኮርድ እንደ አንቴና ነው የሚታየው። ጆሮአችን ደግሞ እንደ ሳተላይት። አሁን ሳተላይት ታውቃላችሁ አይደለ? ላይክ ነገሮችን ኮሌክት አድርጎ ወደሚፈለገው ፓርት ላይ የሚልክ ነው ሳተላይት። እንግዲህ እነዚህ 5 ፓርቶች ናቸው። እንግዲህ ዲጂታል አይዲ ምንድነው ታዲያ? ይሄ ማተር የሚያደርገው ከዲጂታል አይዲ ጋር ብላችሁ ከጠየቃችሁ ናቹራሊ የምንኖረው ህይወት አለ፣ ጋድ ጊቭን የሆነው ህይወት አለ። አሁን ያንን ህይወት ይቆምና አርቲፊሻሊ ነገሮች አርቲፊሻል ይሆናሉ ማለት ነው። ይሄ ሲንቴቲክ የሆነ ኑሮ ይሆናል ማለት ነው ዲጂታል አይዲው ከመጣ በኋላ። ምክንያቱም ይሄ ዲጂታል አይዲ ሰርቪሊየንስ ኮንትሮሊንግ ሲስተም ነው። አንድ ሰው ያንን ዲጂታል አይዲ ከወሰደ በኋላ ትራንስፖርት ሊሚት ሊኖረው ይችላል። ፕሌን የሚበርበት እቃ መግዛት ቢፈልግ ነው ይሄንን እቃ መግዛት አትችልም ሊባል ይችላል። በቃ ኤኒ ቦታ ላይ ሰርቬሊየንስ ሆኗል። የእሱን ራይት ሰጥቷል ማለት ነው። ልክ ደሴም ቅድም እንዳልኳችሁ ፌስቡክ ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ ራይትስ የሚባሉ አሉ። እነዚህ የሶሻል ሚዲያ ራይትስ እነሱን ሳናይ ነው ዝም ብለን ቲክቲክ አድርገን የምናልፋቸው። እነሱ ምንድነው? የእኛን ራይት አሳልፈን ሰጥተናቸዋል። they can use our own የራሳችንን ፕሮፋይል እንደፈለጉ አድርገው እንዲጠቀሙ ራይታችን ኮንሰንታችን ሰጥተናል። we sold our rights ማለት ነው። ይሄ አግሪመንቱ ላይ ያለው ማለት ነው። አሁን ያ የሰጠነው በእነሱ ዲቫይስ እነሱ እንዲጠቀሙ ነው። አሁን ዲጂታል አይዲ ሲሆን አሻራችንን ወይ የአይሪስ ሊሆን ይችላል ወይ ጣታችንን እንሰጥና ሰርቬይልድ እንደረጋለን ማለት ነው። ኤኒ ቦታ ላይ በቃ ኤቭሪቲንግ ወደ ዋን ይመጣል። ለምሳሌ አንድ ሰው 3-4 አካውንቶች ካሉ 4 አካውንት ቢኖረው 3ቱን አካውንት ዲሊት ያደርግበታል። አውቶማቲካሊ ዲሊት ያደርግና አንድ አካውንት ብቻ እንዲኖረው ያደርጋል። ይሄ ዲጂታል አይዲ ማለት ነው። ኤቭሪቲንግ በቃ በሁሉም ሳይድ ማየት ይቻላል። የት ማን እንደሆነ ኢዝሊ ይገኛል። የሆነ ቦታ ላይ ሃይድ ማድረግ አይችልም። ኤቭሪዌር። ይሄ ራይትስ ጋድ ጊቭን የሆነው ራይትስ አሁን አርቲፊሻሊ ይወሰዳል ማለት ነው። ለዛ ነው ኤአይ አርቲፊሻል ኢንቴሊጀንስ ማለት ይሄ ነው ማለት ነው። ወደ አርቲፊሻል ይመጣል። ጋድ ጊቭን ራይት የሆነው ናቹራል የሆነው ማለት ኔቸር የምንለው ወደ አርቲፊሻል ይመጣል። ያ ማለት ምንድነው? ወደ ዋን ይመጣል ማለት ነው። ወደ አንድ እንዲሆን ማለት ነው። አሁን ይሄ ሁሉ ሰው ዲጂታል አይዲውን ሰጠ ማለት ኮንትሮል ሲስተሙ አንድ ነው የሚሆነው። ገቨርን የሚደረገው በአንድ አይነት ዌይ ነው።
ሰውም አንድ ነገር ነው ያለው። ሁሉም ሰው አንድ ነገር ነው፣ ሁለት ነገር ምን ያህል ጎን ለጎን እንደሚሄዱ ላሳያችሁ ነውና እንግዲህ ዲጂታል አይዲ ኦልሬዲ ዩኬ ውስጥ ጀምሯል፣ አውሮፓ እያለ አሜሪካ፣ ካናዳ ይመጣል። within a short period of time በአጭር ጊዜ ውስጥ ይመጣል። ይሄ ከዚህ በኋላ ያለው ጊዜ ናቹራሊ ቦስት የምናደርግበት ጊዜ አይደለም። አርቲፊሻሊ ነገሮች እየሄዱ ያሉበት ነው። የሰው ልጅ ራሱ አርቲፊሻሊ እንግዲህ ቅድም የነገርኳችሁ እነዚህ የአካል ክፍሎች ከጋድ ጋር የሚገናኙበት ወይ ነው። ያንን እነሱ ኮንትሮል ያደርጉትና አርቲፊሻል ያደርጉታል ማለት ናቹራል የሆነው እንግዲህ ቅድም እንዳልኳችሁ አይን እንዳልኳችሁ ከሰዓት ከክሎክ ጋር ነው። አሁን there is no more clock ናቹራል የሆነው ክሎክ የለም። አፍንጫ እንዳልኳችሁ ሴንሰሪ ነው አይደል? አሁን ሴንስ ማድረግ አይችልም ናቹራሊ they control it። ይሄ ሪል የሆነ ነገር ነው ማወራላችሁ። እንግዲህ ጆሮ ነገሮችን ከጋድ ጋር የምንሰማው ድምፅ ያንን ኮኔክሽን የሚያጠፋ አይምሯችን ደግሞ ፕሮጀክተሪ ከውስጥ ያለው ፕሮጀክተሪያችንን ኦልሬዲ they will use it አሁን አይደለም on the future like ቺፑ ሲመጣ ሄድ ኦፍ ላይ የሚደረገው ቺፕ ሲመጣ ኦልሬዲ ጀምሮታል። by the way sorry አንዳንድ ሰዎች ኦፌንድ እንዳትሆኑ እንጂ ኮቪድ-19 ቫክሲን ውስጥ ግራፊን ኦክሳይድ የሚባል ትናንሽ ቺፖች አሁን ሪሰርች ወጥቶ ነው እና ማይክሮስኮፒክ አድርገው ማይነስ 70 ዲግሪ ላይ አስቀምጠውት ፍሪዝ አደረገ ያ ኮቪድ-19 ቫክሲን ውስጥ ያለው እና ያንን ሲያዩት 4 ማዕዘን በጣም በአይን የማይታዩ ማይክሮስኮፒክ በሆነ ወይ የሚታዩ ላይክ ስኩዌር የሆኑ እንትኖች ቺፖች ተገኙ ውስጡ። this is real like months ago ነው ይሄ ሪሰርች ወጣው። ምን ያህል እያዘጋጁት ነው ያለው? የሰው ልጅ መንቃት አለብን። ከፈጣሪያችን ጋር መጣበቅ አለብን። ወደ እግዚአብሔር መጸለይ አለብን። this is not normal ወገኖች፣ ወንድሞች፣ እህቶች ይህን የምትሰሙ በሙሉ ፕሊዝ ይህ ኖርማል አይደለም ያለበት ልንጠነቀቅ፣ ይህን ነቅተን ልንጠብቅ የሚገባን ጊዜ ላይ ነው ለማለት ነው። እና ሌሎች ኢንፎርሜሽኖችን አመጣላችኋለሁ። ተባረኩልኝ። ይህን ሼር አድርጉ ለሰዎች። ይህ እንደዚህ አይነት ኖሌጅ ይሄድ ሰዎች ጋር ይድረስ። ቴንክ ዩ ሶ ማች።